እውነት ያለፈውን ጊዜ መመለስ ብትችሉ ምን አይነት በህይወታችሁ ላይ ምን አይነት ደስ የሚል ጊዜ ያሳልፋችሁ። እውነት ጊዜ ማለፉ ያለፈው ጊዜ መመለስ የምትችሉ ብትችሉ ምን ጊዜ ያሳልፋችሁ መመለስ ትችሉ ነበረ። የተደፋ ውሃ ተመልሶ አይታፈስ፣ የተደፋ ቂቤ ተመልሶ አይታፈስ። ምክንያቱም እዛው ቀልጦ እዛው ተደፍቶ እዛው መሬት መጦ ስለሚቀር ማለት ነው። እኛ በህይወታችን ላይ የሰዎችን ክፋት፣ የሰዎችን ሸረኝነት፣ የሰዎችን ምቀኝነት ስለምንመኝ በቃ አያልፍልንም። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የዘህራ ኢትዮ ቤተሰቦች እንዴት ናችሁ? ሰላም ፍቅር አብዝቼ ለእናንተ ተመኘሁኝ። የኔ ውድ ቤተሰቦች አዲስ ከሆናችሁ አህለን ወሳህለን ወመርሀባን። እዚህ ሳቅ፣ ደስታ፣ ፍቅር ያለው ሰው ብቻ ነው የኔ ቤት ላይክ፣ ሼር፣ ሰብስክራይብ የሚያደርግልኝ። ስለዛ እኔ ከዘረኝነት፣ ከሃይማኖት፣ ከመቀኝነት፣ ከሸረኝነት፣ ከሰው ክፋት፣ ከሰው መውደቅ የሌለባችሁ ብቻ ሰብስክራይብ ላይክ አድርጉ። የመዳም ቅመሞች የምወዳችሁ የማከብራችሁ። በነገራችን ላይ እስኪ አንድ ጥያቄ ጠይቃችሁ፣ እውነት ያለፈው ጊዜ መመለስ ብትችሉ ምን አይነት ጊዜ መመለስ ትችሉ ነበረ? ምንድን ነው የሄርሜላ ወንድም ትልቅ ማስፈራራ ወይም ደግሞ ትልቅ ማስጠንቀቂያ ወይም ደግሞ በቃ ለሩታና ለአብርሃም ነው ይሄን መልእክት ማለት ነው። ሚኪ ነው የለቀቀው። ሄዳችሁ ቲክቶክ ላይ ሚኪ ብላችሁ ሰርች ስታደርጉ ይመጣላችኋል። ምን አለመሰላችሁ? መረጃና ማስረጃ ሳይኖራችሁ ከወሬ አታልፉም ብቻ ብሎ አፉ ከፍቶ ብሎ ቃል እንትን ለቀዋል። ይሄ ምን ማለት ነው? አንድ ሰው ማስረጃም መረጃም ሳይኖረው የምናወራበት ሰው ነገ ሊቀጣን ይችላል። እና እኔ ምን ማለት ፈልጌ ነው ውዶችዬ፣ ሰው ባለው ነው የሚደሰተው፣ ሰው ባለው ነው የሚኮራው። እና አሁን የሄርሜላ ወንድም ምን ማለት ፈልጎ ነው? ትላንትና በተለቀቀው ቪዲዮ ቡዜም ሩታም አብርሃምም ማጋ ነው የተፈረደበት? ሄርሜላ ላይ ነው። ነገር ግን ማስረጃም መረጃም የላቸውም። በነገራችን ላይ ሀቅ ነው የተነጋገረው፣ ሀቅ ነው ይሄ። ለሩታና ለሄርሜላ ለሩታና ለአብርሽ የተለቀቀ መልእክት ነው። መልእክቱ ቲክቶክ ላይ አይደላችሁ ገብታችሁ ማየት ትችላላችሁ። እናንተ የመዳም ቅመሞች አንድ መመክራችሁ ልጆች፣ በቃ መምከር ባልችልም ትንሽ ልበላችሁ፣ በእኔ ተማሩ። በነገራችን ላይ የርቀት ፍቅር ባሎቻችሁ በወል ላይ ተዋውቃችሁ ፍቅር ለምትጫወቱ በነገራችሁ ተጠንቀቁ። ምክንያቱም በአሁኑ ሰዓት በጣም ብዙ ሰው እየተበላ ነው ያለውና ተጠንቀቁ ማለት እወዳለሁ። ለምንድነው ያለፈውን ጊዜ መመለስ ብችሉ ምንን ጊዜ የምትመልሱ ይመስላችኋል ብዬ የጠየቁበት ምክንያት የራሴ ምክንያት አለ። በነገራችን ላይ በዚች ዱንያ ላይ እየኖርን መከፋት፣ መደሰት፣ መውደቅ፣ መነሳት የሚባል ነገር አለ ማለት ነው። አሁን ሄርሜላ ላይ ትናንትና ሩታም እኔ ሰው እንዲጠላኝ አንቺ ደግሞ ሰው እንዲወድሽ የምታደርጊው ነገር አለ ምናምን ነበረ ያለቻት። ይሄ ደግሞ በጣም የከፋ ንግግር ነው። እኔ በሩታ ይሄ አልጠብቅም ነበረ። በነገራችን ላይ ሁለቱም አልተመረጡም። አብርሃምም ሩታም አልመረጣትም፣ ሄርሜላም አልመረጣትም። በነገራችን ላይ እሱ ትንሽ ጊዜ ያስፈልገኛል ከራሴ ጋር ሆኜ ያለውን ነገራቶች አጣርቼ ነው ከአንዳችሁ መርጠው ብለዋል። ሩታ ደግሞ እንደዚህ ስትባል በጣም ፌንት በልታ በቃ በጣም ተናዳ እኔ የለመድኩት ነው ብትመርጠኝ ባትመርጠኝ ምናምን ብላ ነበረ እንትን ያለችው። ነገር ግን ይሄ አይደለም፣ ትክክል ነው። አብርሃም ወደ ጤንነቱ ተመልሷል። ነገር ግን ስትረሱ ውስጥ እስከገባ ድረስ እሱ ትንሽ ጊዜ ትንሽ ሰዓት ለብቻው ማሳለፍ ምንም ችግር የለውም። ምክንያቱም የትም አይሄድም፣ ከሀገር አይወጣም፣ ከሀገር አይጠፋም። ግን አንዳንድ ጊዜ የምትወዱት ሰዎች ከማንም ጋር ሊታይ አትወዱም። እኔ በኩል እቀናለሁ የምትል ሴት ብዙ ሴቶች አሉ። አሁን ከባለቤትሽ ጋር ሌላ ሴት ከጎኑ ሆና ምናምን አልፈልግም። በበኩሌ ሄርሜላም ይሄ ጥፋቷ ይሄ ነበረ። ባለትዳር ውስጥ ወንድ ላይ መግባት አልነበረባትም። አሁን ምን ማለት ፈልጌ ነው፣ ሚኪ ትልቅ መረጃ ነው ወይም ማስረጃ ሳይኖራችሁ ከወሬ አታልፉም ያለው ትክክል ነው። ምክንያቱም ምንም ማስረጃ የላትም። ትናንትና አሁን ሩታ ሄርሜላ ስትዘልፋት ነበረ። ነገር ግን ማስረጃም የላት መረጃ የላት። ስለዚህ ይሄ ዝም ብሎ ወሬ ለማለት ፈልጎ ነው። ለማነው? ለሩታና ለአብርሽ ነው ትልቁ መልእክት ያስተላለፈው። እናንተም ደግሞ ሀሳብ አስተያየታችሁ
ኮሜንት ስራ አስቀምጡልኝ። በጣም ነው የምወዳችሁ ውዶችዬ። በዚሁ አጋጣሚ ልንገራችሁ ብዬ ነው። አትሉም። እኔ ግን ከእናንተ ሱስ ይዞኛል። ከማንም ሳይሆን ከተከታታዮቼ ሱስ ይዞኛል ማለት ነው። ምን አለበት ቶሎ ቶሎ ብላችሁ ሰብስክራይብ አድርጋችሁ 1000 ብታስገቡኝ።